ይህ ወርድ ኦፍ ፌዝ ሚኒስትሪያችን ነው። በዚህ ቻናል ላይ በፊት ብዙ እንደተባረካችሁ እናስባለን። አሁንም ደግሞ ዛሬ በአዲስ መንገድ መጥተናል። ፓስተር ወንደሰን ነኝ። በወርድ ኦፍ ፌዝ ቻናል ላይ መጥቻለሁ። እግዚአብሔር አምላካችን የተመሰገነ ይሁን። አንድ ሀሳብ ዛሬ እንድናይ በውስጤ ሞልቷል። የሚታየው ነገር በምድር ላይ የሚታየው ነገር ሁሉ የመጣው ከማይታየው ነው በሚል የዕብራውያን መልእክት ምዕራፍ 11 ቁጥር 3 ላይ መነሻ በማድረግ የእግዚአብሔርን ቃል እናያለን። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል የዕብራውያን ጸሐፊ። የሚታየው ነገር ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር ሁሉ የተፈጠረው ከሚታየው ነገር ሳይሆን ከማይታየው ከመለኮታዊ ከመንፈሳዊ ዓለም ነው። ለዚህ ነው ሮሜ ምዕራፍ 4 ከቁጥር 16 እስከ 17 ላይ የእግዚአብሔር ቃል ሲናገር እግዚአብሔር የሌለውን ነገር እዚህ ምድር ላይ የሌለውን ነገር እንዳለ አድርጎ ይጠራዋል ይላል። እግዚአብሔር ሲጠራው ጀስት ይሆናል ማለት ነው። ሰማይና ምድር ይሁን አለ እግዚአብሔር። ከዛ በፊት ሰማይና ምድር የሚባል ፊዚካል የለም። እግዚአብሔር አለ ሆነ። የእግዚአብሔር ቃል መለኮት ነው፣ ይሰራል፣ ይለውጣል። የእግዚአብሔር ቃል የሚሰራ ነው ይላል ዕብራውያን። የእግዚአብሔር ቃል የሚሰራ ነው። እግዚአብሔር ሲናገር የሌለው ነገር መሆን ይጀምራል ማለት ነው። የሌለው ነገር ሲጠራው ይመጣል። ዓለማትን እንዲሁ ነው ጠርቶ ያመጣቸው እግዚአብሔር። እንደዚሁ ካለመኖር ወደ መኖር ነው። ከዚህ በፊት እንዲያን ነገር ኖሮ አያውቅም። እግዚአብሔር ተናግረው ግን እንዲሆን አደረገው። እግዚአብሔር የተመሰገነ ይሁን። ከሰው ተፈጥሮ ብንነሳ ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 ላይ እግዚአብሔር እንደዚህ አለ። ሰውን 6 ቀን ሁሉም ከፈጠረ በኋላ 5 ቀን ሁሉም ከፈጠረ በኋላ በመጨረሻው ሰውን እንደ መልካችን እንደ ባህሪያችን እንፍጠራል። ሰውን እንደ መልካችን በእግዚአብሔር ምሳሌ በእግዚአብሔር ባህሪ ሰውን ተናግሮ እንፍጠር ብሎ እግዚአብሔር ፈጠረው። ለዛ ለፈጠረው ሰው እዛው ክፍል ላይ ዘፍጥረት ምዕራፍ 1 ከ26 እስከ 28 ባለው ክፍል ላይ እንደዚህ ያለው ብዙ ተባዙ፣ ምድርን ደግሞ ሙሏት፣ ደግሞ ግዟት፣ ቢ ፍሩትፉል ቢ መልቲፕላይ ኤንድ ቢ ሩል አለው። ይሄ በመንፈሳዊ በቃል የተፈጠረ ሰው መሬት ላይ በፊዚካል የሌለውን ሰው በመንፈስ እንዳለ ተናገረው እግዚአብሔር። ከዚያ በኋላ ይሄ ሰው ለመብዛት ፍሬ ለማፍራት ምድርን ለመግዛት ይሄ ሰው ምን መሆን አለበት? አካል ለብሶ ምድር ላይ መሆን አለበት። ልብ እንድታረጉልኝ የሚፈልገው ወገኖቼ፣ ሰው የተባረከው ስጋ ለብሶ መሬት ላይ ከመጣ በኋላ ነው። አስቀድሞ ነው። ይሄ ሲነገረው ሰው መንፈስ ነበር፣ ወይም አካል የለውም፣ ስጋ የለውም፣ እጅ የለውም፣ ግን ተፈጥሯል። በዛም ወንድና ሴት ሆኖ ተፈጥሯል። ግን በአካል ደግሞ አልመጣም። የእግዚአብሔር ቃል ከመንፈሳዊ ዓለም የሚለቀቅ የመለኮት ቃል የማድረግ ኃይል ብቃት ያለው ቃል ስለሆነ ምንም ግባት አይፈልግም። በራሱ ብቁ ነው። እግዚአብሔር የተመሰገነ ይሁን። እዛው በመንፈስ እንዳለ መብዛት ፍሬ ማፍራት አይችልም። አካል መልበስ አለበት። ይሄ ነው አሁን ቁም ነገሩ። ትልቁ ሀሳብ ይሄ ነው። ይቅርታ። እግዚአብሔር የተመሰገነ ይሁን። ሰውን እግዚአብሔር ወደ ተነገረለት የተስፋ ቃል ሊያመጣው ደግሞ ምን አደረገ? የተፈጠረውን ሰው ከምድር አፈር እንደገና በጀው። ከምድር አፈር ከተበጀ በኋላ እፍ አለበት። የእግዚአብሔር የሕይወት እስትንፋስ ገባበት። ከዛ ሰው ያው ነፍስ ያለ ሆነ። እግዚአብሔር የተመሰገነ ይሁን። ይሄ ሰው አሁንም የተስፋ ቃሉ እንዲፈጸም ሁለት መሆን አለበት፣ ተቃራኒ መሆን አለበት። ምክንያቱም ብዙ ተባዙ የሚል ቃል ስላለው ሪፕሮዳክሽን ለማድረግ
ሁለት ተቃራኒ መሆን ስለነበረበት ምዕራፍ 2 ላይ ዘፍጥረት ከ21 እስከ 23 ላይ ከባድ እንቅልፍ ጣለበት ይላል በአዳም ላይ። ከዚያ ከግራ ጎኑ አጥንት አውጥቶ ያንን ክፍቱን ቦታ በስጋ ደፈነውና ሴት አድርጎ ሰራት። አዳም ከእንቅልፉ ሲነቃ ምን የመሰለች ሴት ከፊቱ ቆማለች። እቺ አጥንት ከአጥንቴ ናት፣ እቺ ስጋ ከስጋዬ ናት፣ ሴት ትባል ብሎ ስም አወጣላት አዳም። በነገራችን ላይ የመጀመሪያውን ሰርጂካል ሕክምና ያደረገ እግዚአብሔር ነው። ኦፕሬሽን አርጎ አጥንት አውጥቶ መልሶ የዘጋው እውቀት ሁሉ ከእግዚአብሔር ስለሚወጣ ማለት ነው። ዛሬ በዓለማችን ላይ 1000 ፕሮፌሽናል ሰርጂካል ዶክተሮች አሉ። መነሻቸው የእግዚአብሔር እውቀት ነው። ጌታ ስሙ ይባረክ። በመንፈሳዊ ዓለም እንዲበዛ የተነገረው አዳም ወደ ፊዚካሉ ምድር መጥቶ እግዚአብሔር ፊዚካሊ እንዲባዛ አደረገው። ግን ቃሉ ገና እግዚአብሔር አንድ ነገር ሲናገረን ማመን ነው። ያ ያመንነው ቃል ነው አካል የሚለብሰው። ያ ያመንነው ሰምተን ያመንነው ቃል አካል ይለብሳል። ቃልም ስጋ ሆነ ይላል መጽሐፍ ቅዱስ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ክራይስት ማለት ነው። ግን ያ ቃል ደግሞ ወርዶ ስጋ ሆነ ይላል። እግዚአብሔር ዓለምን ለማዳን ዓለም ሳይፈጠር በፊት ነው ፕሮግራም ያለው። እግዚአብሔር የሚያስበውን ነገር ይናገራል። የተናገረው ነገር ደግሞ አካል ይለብሳል፣ ስጋ ይለብሳል። ሰው የእግዚአብሔር ቃል ሲመጣለት ማመን መቻል አለበት። ይሆናል። ቃል የሆነው መንፈስ የሆነው ቃል በኋላ ፊዚካል ይሆናል፣ አካል ይለብሳል። ይሄ ነው። ለምን ብትሉኝ ዮሐንስ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ጌታ ኢየሱስ ክርስቶስ የሚመለከውም በእውነትና በመንፈስ ነው። እግዚአብሔር ወደኛ በፊዚካል ሊመጣ አይችልም። መለኮት ስለሆነ በቃል ሊመጣው ያንን ማመን ያለብን። የተነገረን ቃል በእኛ ሕይወት እንደሚሰራ ሌላ ማስረጃ አያስፈልገንም ከማመን በስተቀር። እንዴት ሊሆን ይችላል ማለት አንችልም ከማመን በስተቀር። ያለብን ጉዳይ ብቸኛው መንገድ ማመን ነው። በሁለተኛ ነገሥት ላይ ሰማርያ በተራበች ጊዜ ነቢዩ ኤልሳ እንዲህ ያለው፣ ነገ በዚህ ሰዓት እቺ ከተማ ዱቄት በዱቄት ትሆናለች፣ በአንድ ስቅል ምናምን በርካሽ ይሸጣል ብሎ ፕሮፌሳይዝ አደረገ። ያመኑ ነበሩ፣ ያላመኑ ነበር። ነገ በዚህ ከተማ ላይ በሰማርያ ከተማ ላይ ዱቄት እንደሚበዛ እንደሚሆን ምልክት የለም፣ ማስረጃ የለም። ቃሉን መለኮታዊ ቃሉን ትንቢታዊ ቃሉን ከማመን ውጭ ምንም ማስረጃ የለም። ስለዚህ የእግዚአብሔር ቃል የታመነ ነው፣ ይሰራል። ዕብራውያን 4 ላይ ይሰራል ይላል። እግዚአብሔር የተመሰገነ ይሁን። እኛ የተፈጠረው ሰው ቅድም ያልነው ሰው የተፈጠረው ሰው ስጋ አለው፣ መንፈስ አለው፣ ነፍስ አለው። ወይም በቀላሉ ዲስክራይብ ስናደርገው ሰው ማለት ነፍስ ያለው በስጋ ውስጥ የሚኖር መንፈስ ነው። ስለዚህ በነፍሱ ውስጥ እውቀት፣ ፍቃድና ስሜት አለ። ይሄን ዓለም ኮንታክት ያደርጋል። ከዚህ ዓለም እውቀት ይወስዳል። በነፍሱ በፍቃዱ በስሜቱ ከዚህ ዓለም ኖሌጅ ይካፈላል ማለት ነው። በእውቀቱ በፍቃዱ በስሜቱ በመንካት በመቅመስ በማየት በማሽተት በመስማት በመዳሰስ ከዚህ ዓለም ጋር በዚህ መንገድ ይገናኛል። ከእግዚአብሔር ጋር ግን ሰው ለመገናኘት አንደኛ በክርስቶስ ኢየሱስ ሙት የሆነው መንፈስ መዳን አለበት። ምክንያቱም መጽሐፍ ቅዱስ ሙታን ነበራችሁ ስለሚል ኤፌሶን ከእግዚአብሔር ጋር መገናኘት አትችሉም ስለሚል ከመጀመሪያው ሰው ከአዳም ኃጢአት የተነሳ ሰው በበላ ጊዜ ትሞታለህ ተባለ። በላ፣ ሞተ። የሞተው ስጋው አይደለም መንፈሱ ነው። መንፈሱ ሞተ ማለት ከእግዚአብሔር ጋር መነጋገር መገናኘት አይችልም። የሰው መንፈስ ከእግዚአብሔር ጋር ለመነጋገር በኃጢአት ምክንያት ዲስኮኔክት ሆኖ ነበር። ነገር ግን አበላከው በልጁ በኢየሱስ ክርስቶስ ያመነ ሰው በመስቀል ላይ በተሰራው ስራ በፈሰሰ በኢየሱስ ክርስቶስ ደም በሞትና በትንሣኤው ሰው ሲያምን ደግሞ ያ ሙት የነበረው መንፈሱ እንደገና
ሕያው ይሆናል። ከእግዚአብሔር ጋር መገናኘት ይችላል። በገላትያ ላይ እንደሚል በገላትያ መጽሐፍ ላይ እንደሚናገር እግዚአብሔር አባት ብለን የምንጮህበትን የልጁ መንፈስ በልባችን ውስጥ ላከናል። በዳንን ቅጽበት በዚያ መንፈስ ከእግዚአብሔር መንፈስ ጋር ኮኔክት እናደርጋለን። በእግዚአብሔር አእምሮና ልብ ውስጥ ያለው ሀሳብ ሁሉ ወደኛ ይመጣል። የእኛ ጸሎትም ወደሱ ይደርሳል። የአባትና የልጅ ግንኙነት ይቀጥላል ማለት ነው። አባት ብለን ስንጮህ፣ ስንጸልይ፣ ስንዘምር፣ ስንናገር እግዚአብሔር ይሰማል። እግዚአብሔር ሲነግረን፣ ሲያዘን፣ ሲያሳየን እናያለን፣ እንሰማለን። ሰው ከእግዚአብሔር ጋር መገናኘት የሚችለው በመንፈስ ነው፣ በዳነ መንፈስ ነው። ሰው ከዓለም ጋር መገናኘት የሚችለው ደግሞ በስጋው፣ በስሜቱ፣ በፍቃዱ፣ በእውቀቱ። ስለዚህ መጽሐፍ ቅዱስ ሲናገር ከሁለት ምንጭ ሰው እውቀትን ስለሚያገኝ ገላትያ 5:17-18 ላይ ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛል፣ እነዚህም እርስ በርሳቸው ይቃወማሉ ይላል። ስለዚህ የምትወዱትን ልታደርጉ አትችሉም። መንፈስ ቅዱስ ለመንፈሳችን ሲናገር የእግዚአብሔር ሀሳብ፣ ፈቃዱ፣ ዊሉ ይደርሰናል። አእምሯችን ደግሞ ከዚህ ዓለም ጋር ኮንታክት ሲያደርግ በሚያየው ነገር፣ በሚሰማው ነገር፣ በሚዳስሰው፣ በሚቀምሰው ነገር የዚህን ዓለም ነገር እንወስዳለን። ሁሉ ጊዜ በእኛ ውስጥ ምንድነው? ግጭት ነው። እርስ በርሳቸው ይቃወማል። ያን ስጋና ነፍስ፣ ስጋና መንፈስ የሚለው ፎር ኤግዛምፕል መንፈስ ቅዱስ ጸልይ ሲል ስጋ ተዝናና ሊል ይችላል። ይሄ ዓለም ኮስሞስ የሆነው ዓለም ከወደቀ በኋላ በዚህ ዓለም ገዢ ነው ዲዛይን የተደረገ አስተዳደሩ፣ ሲስተሙ፣ ሁሉ ነገር በዚህ ዓለም ላይ ያለው የምናየው እውቀቱ፣ ትምህርቱ፣ ሳይንሱ፣ ቴክኖሎጂው፣ ኢንተርቴይንመንቱ ሁሉ ነገር ዲዛይን የተደረገው በወደቀው ዓለም እሳቤ በዚህ ዓለም ገዢ ነው። ክርስቶስ ከመጣ በኋላ እየቀደሰን እየተጠቀምንበት ነው። በመጨረሻ እግዚአብሔር መንግስት ሁሉን ትወርሳለች። አሁን ግን ፍጥረት ሁሉ በትግል ውስጥ ነው። የዳኑትንም ኢንክሉዲንግ የዳኑትንም ሰዎች ጀምሮ የክርስቶስ ኢየሱስን በዚህ ዓለም ላይ መንግስትን ለማስፋት ከዚህ ዓለም ጋር ከባድ ጦርነት አለ። ጦርነቱ ግን ከኛ ውስጥ ነው የሚጀምረው። መንፈስና ስጋ እርስ በርሳቸው ይቃወማሉ። እግዚአብሔር ይባረክ። ነገር ግን እላለሁ ይላል ገላትያ 5:16 ላይ በመንፈስ ተመላለሱ፣ በመንፈስ ተመላለሱ። ስጋችን መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ 15:20 ላይ ስጋና ደም የእግዚአብሔር መንግስት አይወርስም ይላል። ስጋና ደም የእግዚአብሔር መንግስት አይወርስም። የዳነ ሰው ስጋ ተቀድሷል፣ ቤተ መቅደስ ነው፣ የእግዚአብሔር መንፈስ ማደሪያ ነው። ነገር ግን የዚህ ምድር ቆይታ ሲያልቅ ስጋና ደም አፈርነህና ወደ አፈር ትቀራለህ ተብሎ እንደጻፈ እዚሁ ይላል። መንፈስ የሆነ ማንነታችን ነው ወደ አምላካችን ወደ ጌታችን የሚሄደው። ስለዚህ ይሄ የሚበሰብሰው የማይበሰብሰውን የሚሞተው ደግሞ የማይሞተውን ለብሶ ይለወጣል ማለት ነው። እስከዛው ግን ይሄ መንፈስ፣ ይሄ አእምሮ፣ አስተሳሰብ፣ ይሄ ነፍስ እውቀት እንዳለ ነው ከኛ ጋር። በመንፈስ ደግሞ የእግዚአብሔር ሀሳብና ፈቃድ በእኛ ውስጥ አለና ይህንን ዶሚኔት አድርግ። ሰው ለዚህ ነው እኮ መጸለይ የሚገባው፣ የእግዚአብሔርን ቃል መማር የሚገባው፣ ከአብ ጋር ህብረት ማድረግ የሚገባው፣ ወንድሞች ህብረት ማድረግ የሚገባቸው ውስጣችን ለማነጽ ነው። የመንፈስን የበላይነት በእኛ ውስጥ ለመረጋገጥ ነው። በዚህም ቤተ መቅደስ ውስጥ የመንፈስ የበላይነት እንዲረጋገጥ ሰው ከእግዚአብሔር ጋር በጣም ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። ዲያብሎስን ግን ተቃወሙት። በዳነ ሰው ውስጥ ዲያብሎስ ሊገባ አይችልም፣ ግን ሀሳቡን ሊልክ ይችላል። ሀሳቡን ሊያስገባ ይችላል። መልካም መስሎ ሊያመጣ ይችላል። ሰው ይሁዳ እኮ ከ12ቱ ደቀ መዛሙርትና ከጌታ ጋር ሆኖ ሰይጣን ሀሳብ አስገብቶበታል። ስለዚህ በእግዚአብሔር ሀሳብ ውስጣችን ዶሚኔት መሆን አለበት። መንፈስ ይሙላባቸው፣ በወይን ጠጅ አትስከሩ የሚለው ወይን ጠጅ መጠጥ ብቻ ሳይሆን የዚህ ዓለም ነገር በራሱ ያሰክራል።
መጽሐፍ ቅዱስ ሲናገር ቆላሲያስ ምዕራፍ 2 ቁጥር 3 ላይ በላይ ያለውን እሹ ይላል፣ በምድር ያለውን አይደለም። ሴት ዮር ማይንድ ቲንክስ አባብ ይላል። በላይ ያለውን እሹ። እኛ እኮ በክርስቶስ ኢየሱስ በአብ ቀኝ ተሰውረናል። በላይ ያለውን ፈቃድ፣ የአባታችንን ፈቃድ፣ የእግዚአብሔርን ፈቃድ ዘ ዊል ኦፍ ጋድ የሚባል እሱን ነው መሻት ያለ። በምድር ነገር መጠመድ መታሰር የለብንም። ግን በምድር ስንኖር የምድር ነገር አያስፈልግም እያልኩ አይደለም። ዘ ሜን ኢምፖርታንት ማተር የእግዚአብሔር ሀሳብና እውቀት በእኛ ላይ ዶሚኔት ማድረግ አለ። ዶሚኔት ማለት ምናልባት ይሄ ነገር አንዳንድ ጥቅሞችን ሊያስቀርብን ይችላል። ግን ቢሆንም የሚበልጠው እሱ የሚበልጠው ነው። ዛትስ ዋይ በላይ ያለውን እሹ የተባለ ለእኛ ትልቁ ነገር ምንድን ነው? አንደኛ ቆሮንቶስ 2:10 ላይ ምን ይላል? መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል ይላል። ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው። እኛ የእግዚአብሔርን ነገር እናውቅ ዘንድ እንደነገርኳችሁ የዳነ መንፈስ ስላለን ቅዱሳን የእግዚአብሔርን ጥልቅ ነገር እንኳን የመንፈስን ጥልቅ ነገር እንኳን መመርመር እንችላለን። ያ በእኛ ውስጥ ያለው መንፈስ። ስለዚህ ከእግዚአብሔር የሆነው ነገር ሁሉ የሚመጣልን ላይኑ ይሄ መንፈሳችን ከእግዚአብሔር መንፈስ ጋር ሲገናኝ ነው አባት ብለን የምንጮህበት የልጅነት መንፈስ። በዚህ ዓለም ነው ልጅ እግዚአብሔር መመርመር። የዚህ ዓለም ሰዎች ባልዳነ መንፈሳችሁ ቅድም እንዳልኳችሁ ኤፌሶን ላይ ሙታን ነበራችሁ ስለሚል ሙታን ማለት ዲስኮኔክት የሆነ ስፒሪት ማለት ከእግዚአብሔር መንፈስ ጋር ማይገናኝ። በዛ መንፈስ የእግዚአብሔርን ጥልቅ ነገር ማወቅ አይችልም። ሰው ግን ኢንክራይስት ቦርን አጌን ሲያደርግ የእግዚአብሔርን መንፈስ የመረዳት የመገናኘት ኮኔክት የማድረግ እድሉ አለ። እግዚአብሔር አምላካችን የተመሰገነ ነው። ስለዚህ ለእኛ እግዚአብሔር ምስጢርን በመንፈስ በኩል ገለጠ። ወገኖች ይህን ሁሉ ብለው ለምንድን ነው? ከእግዚአብሔር ከአምላካችን ከአባታችን ዘንድ መለኮት የሆነው ቃል ሲመጣለን ኦልሬዲ እንደሆነ ነው መቁጠር ያለበት። ያ ነገር ውሎ አድሮ አካል ይለብሳል። እግዚአብሔር ይሆናል ያለው ነገር አካል ትሆናለህ ያለህን ትሆናለህ፣ ትሆኛለሽ ያለሽን ትሆኛለህ። እግዚአብሔር ሲናገር ለእግዚአብሔር መንፈስ ለመንፈሳችን ሲናገር። ስለዚህ አሁን እኛ ነገሩን ስላልተለማመር ነው ወይም ስላላየ ነው አይሆንም ማለት አይደለም። እግዚአብሔር ነው የተናገረው። እንኳን እኛ ህይወት ላይ አይደለም ይሄ ዓለም ራሱ የሚታየው ዓለም ከማይታየው ነው የመጣው። ተናግሮ ነው እግዚአብሔር የመጣው። እግዚአብሔር ከተናገረ ቃሌ የሚሻውን ሳይፈጽም አይመለስም ይላል ኢሳያስ። ይናገር እንጂ እግዚአብሔር ከተናገረ በህይወታችን የማይፈጸም ነገር የለም። የእግዚአብሔር ቃል ሲመጣ እርግጠኞች መሆን አለብን። የዓመቱ አለቃ ቃል ብቻ ተናገር ብላቴና ይፈውሳል። በቃ አንተ ተናገርክ ማለት ሆነ ማለት ነው። እግዚአብሔር ተናግሮ የማይሆን ነገር የለም። ቃሉ ይሰራል። የእግዚአብሔር ቃል ይሰራል። እግዚአብሔር ተናግረው በህይወታችን የሌለ ነገር ይሆናል። ቃል ይሆናል። ያለማንም መረዳት እግዚአብሔር ያለው ነገር በህይወታችን ይሆናል። ጌታ ስሙ ይባረክ። ወገኖቼ እግዚአብሔርን እጅግ አድርገን እናመሰግናለን። ይህ ወርድ ኦፍ ፌዝ ቻናል ነው። በዚህ ቻናል ላይ የሚለቀቁትን መልእክቶች ላይክ አድርጓቸው፣ ሼር አድርጓቸው፣ ሰብስክራይብ አድርጓቸው። ለአልሰሙት ሰዎች ይስማ። ተከታታይ መልእክቶች እንለቃለን። ፓስተር ወንደሰን ነኝ። እግዚአብሔር ለዘላለም ይባርካቸው። አሜን።